ሰላም እንዴት ናችሁ? ዛሬም እንግዲህ ባባደ ቪዲዮ ተመልሼላችሁ መጥቻለሁ። በእናበልከኒ የሚለው ሙዚቃ በመድኃኔ ገብረመድህን ንዑሴ ማለት ነው። ከዚህ በፊት አንድ ሙዚቃ እሱን ሰርቼ ነበር እና ይሄን ሙዚቃ ስራ ለምናምን ብላችሁ ነበር። ከ3 ዓመት በፊት የተለቀቀው እንግዲህ ከ4.6 ሚሊዮን በላይ ሰው አይቶታል። እንግዲህ እሱን አብረን ፈታ ዘና እያለን ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሪአክት እንዳደርግላችሁ የምትፈልጉት ሙዚቃ ኮሜንት ላይ ጻፉልኝ። ወደ ቪዲዮ አናበልከኒ ኦዮ ላላላላላ እሱ ወጣቱን ድምፁ ግን የትልቅ ሰው ነው የሆነ በጣም የሚያምር ድምጽ ነው ያለው። ናበልክኒ ብድሕሪኻ ኩሉ ጸልማት ሓደራ ኸባ ሕይወተይ ከይትጻወት እናበልክኒ ልበይ ብፍቕሪ ዝረትዕል ጠሊ ሰላመይ ንባገይ ዝበቕዐ እናበልክኒ ተራሃወን ተጸበበይ መንደለንዩ ማራሽ ላላላላላላላይ ላላላላይ ላይ عنا زي كان قالي لساني عاطفي وفلحت عيني لبيت عنكي في عيد تربحي لوني زي أنا مثيلي نعخنا بزين بمعربة لي ربحي زي فلتكم قدينا يكسارة نعينا تيسب علي لكي بكي عورا لا 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 ودي خلق ونسي حجل علني سلخ وري خطة سكت خنني حلالي كي بحنا في كوينني كنا عراني هو واي نفسي على لي خني كالي يرمي النت تاريخك تبليغ ترديعو حلنا خي عملي خني سمقاني سنجل عمنا ندو ተለይታው ነው ወይስ ሌላ ቦታ በስደት ምናምን ሄዳበት ነው? ማለት አሁን እንትን ነው አይደል? ትዝታ አይነት ነገር ነው የዘፈኑ ርዕስ ማለት ነው። لواكي أبزك اللي حنقاقي تهملي سير بزدال يكس تفلك رحيقي أنتي حلالي فكاري ربونا خعبي كم عشنتي كم قبري كم يتفردني نقر روح كمال حواسي تملك نسخيخي بغاتي እናቴ ዜማው ግን አንደኛ ዜማ ባቮ ቃንዛ ህመም ነው አይደል? ቃንዛ ማለት ህመም አይደል? እንደዛ ነው አይደል?
زيادة نخي قدا علخي ينتردا لو مسي يا زعقني دحرخي سير مخني لا لوي لا 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 ቃንዛ ምን እንደወደድኩት ታውቃላችሁ? ዜማው በጣም ነው የሚያምረው ዜማው ማለት ነው። በዛ ላይ እንትኖቹም ግጥሙም በጣም ነው ደስ የሚለው። ምክንያቱም ግጥሙ አሪፍ ባይሆን ኖሮ ማለት በእርግጠኝነት 6 ደቂቃ ሙሉ ዘፈን አይመጣም። ዜማው ያኛውም በጣም ደስ ይላል። የመጀመሪያ ሪያክት ያደረኩት ማለት ነው። የኛም ያበደ ነው ማርያም ዜማ በእውነት ትችላል። ዋት ማን ነው የሰራው ዜማው? ዜማው ራሱ ነው። እግዚአብሔር ዜማው ራሱ ነው። በጣም የሚያምር ዜማ። በቃ እኔ ለምን እንደሆነ ዘፋኞች ዜማ ሲሰሩ ከራሳቸው የድምጽ ከለር ጋር አብረው ስለሚሰሩ ይሁን ምን አውቃለሁ፣ ብቻ የራሳቸው ዜማ ሲሆን ዘፈኑ ደስ ይላል። ደግሞ ከራሳቸው ጋር የሚስማማ ነው የሚሰሩት። የምር በጣም ያምራል። ያጋስ የዛሬ ቪዲዮአችንን ይመስል ነበር። ፈታ ዘና ላላችሁ በከኔ ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሪአክት እንዳደርግላችሁ ፈልጉት ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከማገኛችሁ ድረስ ሁላችሁም ወዳችኋለሁ። ባይ